ድሮን ሰርቶ ቤቱን አመሰቃቀል። የማይረባ አይደለም። የወደፊት ከቤት ለቤት እቃ አቅራቢ ድሮን ነው። ዶክመንት ጠፍቶብኝ ምንድን ነው መጽሐፉን እንደዚህ ያዝረከረከው? ትላንትና ጠዋት የሰጠሽን ፕሮፎርማ አለ አይደለም? እሱ ጠፍቶብኝ እየፈለኩ ይመለሳል። እኔ በደቂቃ ለ5 ደቂቃ ከዚህ ቤት ዞር ስል እንደዛ ያደርጋችሁ። ለራሳችሁ ክብር የላችሁ፣ ለቤታችሁ ክብር የላችሁ። እኔ እኮ ሲጀመር ችግር የለውም። ማነው ወጡን የደፋው? ማቲ ድሮን እሰራለሁ ብዬ የት ትደርሳለች የተባለች ልጅ እዚህ ትዳሬን ብዬ ልጆቼን ብዬ እዚህ ተርመጥምጬ ቀረው። ስለዚህ በየቀኑ የእናንተ ዝርክርክ ማስተካከል ስራዬ እንጀራ የሆነ ነው የሚቀረው። ይሄ ነው መርመጥመጡ እኮ አስፈላጊ ነው። ቤቱ የልጆች ታምራት እኔን እርምጥመጥ እያልሻለሁ እንደ ያልሽው አሁን እየሰደብከኝ ነው። አይደል? በቃ ይቅር፣ ተይው ሳሪ፣ ይቅር ተይው። ደህና ነኝ። አም ፋይን፣ ደህና ነኝ። ኦኬ። አንድ ጊዜ ሰብሰብ በሉ፣ የምንነጋገረው ነገር አለ። እዛው እንደው ሄድኩ መጣ፣ ችግር የለውም። እዛ ጋር ሂድ አባትካ ፋይን ቀስበል እንደገና ደህና ነኝ። ነገ እንግዳ ጋብዣለሁ። ዛሬ ደግሞ እንዴ እኔ ከዚህ በላይ ዘመዶችሽ መቀበል አልችልም። እንዴ አስቢው እንጂ ወር ከገባ 6ኛ ቀን ነው። ደሞዝ አልወጣም። እንዴት ብለን ነው? በመጀመሪያ ደረጃ የኔ ዘመዶች እዚህ መጥተው ረብሽው ያውቃሉ? አስቸግረው ያውቃሉ? ተናገር እንጂ እየጠየቅኩ እኮ ነው። ምን አልከኝ? ምንም አላልኩም። ዝም አይደለም እንዴ ያልኩት። እና ነገ ክላስሜቴ ከነ ቤተሰቦቿ እራት ጋብዣለሁ። ስለዚህ ከነገ ጀምሮ ይሄ ቤት ስርዓት ያለው ቤተሰብ እንደሆነ ማሳየት አለብን። ይሄ እዚህ እንደ ዛሬ የተዝረከረከ ነገር ነገ ነው ከነገ ጀምሮ ይስንት እንዴት ነው የምትኖሪው ብላ ያለችኝ እንዴት እንደምንኖር ስርዓት ያለኝ ሰው መሆኔ እናሳያታለን። ይስንት ስለዚህ እንደ ቤተሰብ ንዴቱ ሊጋባ ምንድን ነው ግን ግልጽ እንዲሆን ለንዴቱም ቢሆን ማለት ይሄን መጠየቋ ስህተት ነው ማለት እውነቷን አይደለም ይወትሽልኝ ማለቷ እንዴ ገና ለገና እሷ ቆርቆሮ ያዘችና እንዴት ነው የምትኖር ትለኛለች። እንዴ ጃና ታኔ ዝቅ አድርጋ መኪና ገዝታለች እንዴ? ታዲያስ ቆርቆሮ ገዝታ እኮ ነው እኔን ዝቅ አድርጋ እንድታይ ማለት ፈቅድላት አይገባም እንዴ? እሱማ ያናድዳል። በጣም ያናድዳል። ልጆች ያናድዳል በጣም። ስለዚህ ነገራት ይመጣሉ። ነገ ሁላችንም ስርዓት ያለን ሰዎች መሆናችንን እናሳያታለን ማለት ነው። በጣም ግን እስከዛሬ ስርዓት አልነበረንም ማለት ነው። ታምራት ሉክ ይሄ ስርዓት ያለው ነው። አንድ ጊዜ እንደማመጥ የነገዋ ቀን የሰለጠነ ቤተሰብ መሆናችንን ለዓለም ማለት ለሚመጡት ቤተሰቦች የምናሳይበት የእድላችን ቀን። ራሳችንን መሆን አንችልም። ራስ መሆን እና ቤቱን የሰርከስ ቤት ልታስመስሉት ራስ መሆን አይቻልም። እማ ድሮኑ እቃውን እንዲያጓጉዝልን ብንጠቀም ዘመናዊ ያስመስለን ማቲ እና እንደገና ልታተረማምሰው ቤቱ እና አሁን እንዴት የሰለጠነ ቤተሰብ መምሰል እንዳለብን እንለማመዳለን። አክተር መሆን የዘውትር ህልሜ ነበር። አሁን እውነት ሊሆን ነው። ሳክል ከይወንጂ ቴንክ ዩ እንደሱ ነው የምፈልገው። ይኸው እንድትተውኑ ነው የምፈልገው። እንዴት ነው
ስለረዳሽ አመሰግናለሁ ፌቨንዬ። ችግር የለውም ማሚዬ፣ ስራ አይደል እንዴ? ስለዚህ አሁን ወደ መሰረታዊ ልምምዱ እንሄዳለን ማለት ነው። አሁን በመጀመሪያ የሻይ ስነ ስርዓት። ፌቨንዬ ተነስኛ፣ ለእንግዶች ሻይ ቅጭ። በጣም ቀላል አይደለም ፌቨን፣ ሻይ እንደሱ አይደለም የሚቀዳው። እሺ እንዲህ አድርገሽ በግርማ ደስ ፕሮሞሽን ነው ሻይ መቅዳት ነው። ታምራት አትፈታተነኝ። አንቺ እያየሻት እንጂ ሰማይ ሰማይ ታያለሽ እንዴ? I couldn't name one person that doesn't use the Google platform. It gives us the widest audience possible. For every £1 that we invest, we're getting 5 back in revenue. It's really important is that we can get. እንደዚህ ነው እንጂ አሁን የገበታ ስነ ስርዓት ማለት ነው። ሹካና ቢላዋ እንዴት ነው የምትጠቀመው? እስቲ አሳየኝ። እንደ ከበሮ ያዘ ማለትዬ እንደሱ እንዴ? ምን የቀበሌ ክበብ ውስጥ ያለ መሰለ እንዴ? አንተ እንደሱ አይደለም። ይኸውልህ እንዲህ በትክክል ትይዛቸዋለህ። እጆቼን ብቻ መጠቀም አልችልም? አይቻልም። በእጅ መጠቀም አይቻልም። ቶሎ ቶሎ መብላት አይቻልም። እንደዚህ በክርን መደገፍ አይቻልም። ባምበላስ በበቃል ብንል ከዚህ ሁሉ ታምራት አትፈታተኝ። በመቀጠል ይኸው መስቲካሽን ትፊ። የሰለጠነ ቤተሰብ ውስጥ መስቲካ አይታኘቅም። ተቢ እኮ ነው የምልሽ። እሺ ግን ከካራክተር እያስወጣሽኝ እንደሆነ አስቢበት። በመቀጠል የንግግር ስነ ስርዓት እንማራለን። ለምሳሌ ይሄንን ብርጭቆ ብትፈልገው እባክሽ እናቴ እሱም ብርጭቆ ታቀብኝ። እያንዳንዱ ንግግራችሁ ውስጥ እባክሽ፣ ካላስቸገርኩሽ የሚሉ ቃላቶችን መጠቀም አለባችሁ። ለምሳሌ ታምራት ተነስ ተነስ፣ እንግዳ ነህ። አሁን እንግዳ ነህ፣ ከውጭ ገባ። እኔን ተመልከቱኝ፣ እኔን ተመልከቱኝ። በቃ አክሽን በሉኝ። ግቡ፣ ይግቡ። ጤና ይስጥልኝ። እንዴት ዋላችሁ? ሰላም ዋላችሁ? እንግዳው ነኝ። ምግቡ የት አለ? እንግዳ ገና እንደገባ ምግብ ነው የምጠይቀው። ታዲያ ምን ሊሰራ ይመጣል? ሊበላ አይደለም የሚመጣው? ታምራት አውቀህ ነው አይደለ? አውቀህ ነው እንደዚህ። ይኸው ትምህርት ቤት እንደምትናገረው አይደለም መናገር ያለብህ። ይሄ ግን እንደምትለው አይቻልም ነገ መናገር። ገብቶሃል አይደለ? እባካችሁ እንዴት ነው? ደህና ናቸው ወይ? ልጆቹ እንዴት ነው? አደጉ ወይ? መቼም እየጎበዙ ነው። እንደዚህ ነው መናገር ያለብህ። መኪናውን ስንት ገዛችሁት ማለት ይቻላል? አይቻልም። እኔ በቃ ነገ ልታዋርዱኝ ነው። እኔም በጣም ነው ተስፋ የቆረጥኩት በእናንተ። በእውነት ሳሪ እንዳታስቢ። በእርግጥ ስራው ከባድ ነው። ቢሆንም እኔ ወጥተዋል። የልጆቹን እኔ ይዛለሽ። አይ እኔም እስኪመጣልኝ ድረስ ለማመዳለሁ። ያው ትንሽ ሻዩ ነው የሚከብደኝ። ከዛ ውጭ ግን ይቅርታ እባክዎ፣ ቢዝነስ እንዴት ነው ምናምን። እንደ ያ ቢዝነስ ማይኔ ነው፣ የኔ ንግግር ነው። ውሰደው፣ ብዙ ላይ ናት። አንድ ቀን ያጠናዋት ልትወስድብኝ ሳሪ። እኔ ነገ እንደው አንድ ነገር ሳት ቢላችሁ ጥያችሁ ነው መጠፋው። የጠፋ ነው እንዴ? እሺ አሁን ስለ እጅ አነሳስ ጤና ይስጥልኝ። እንዴ ሳሪ ከጃፓን ነው እንደሚመጡት? ትህትና እኮ ነው። ቀጥ ቀና ቀና፣ አትደገፍ። ጠረጴዛው ቀጥ እንደዚህ። እኔ የምልሽ ዛሬ ለድግሱ ግን የሚበቃ ገንዘብ አግኝተሻል? አንተ የለህም እንዴ? ምን እያልሽ ነው? የባለፈው ወር ደሞዝ እንዳለ አይደል የሰጠሁሽ? እኔ ኪስ ሽራፊ ሳንቲም የለም። ወይ ከደሞዝ ላይ ብድር ትወስድ። ይሄ ስልጣንን አላግባብ መጠቀም ነው የሚሆነው። ማለት ፉክክሩ ማን ነው? ድግሱ ለምን አይቀርም? ድግሱ ለምንድን ነው የሚቀረው? ሞቼ ነው ቆሜ ድግሱ የሚቀረው?
ቶጃ ላይ እንበደር። ይሄ ጥሩ ሀሳብ ይኸውልሽ፣ በአንድ ድንጋይ ሁለት ወፍ የሚባለው ይሄ ነው። እሺ፣ በዛውም ብድሩን እናስመልሳለን። ብሩን በቁርስ ልትቀይረው ነው? እና ሲዝ በትራፊ እንጀራ ትቀይረው። ኧረ እንጀራ የማይደርስ 3 ራስ ሽንኩርት ሰምቻለሁ። ትንሽ እስከምርቅ እንኳን ሀሜቱ ቢቆያችሁ ምን አለበት? ሸርሳራ ተወዳጁ ተከራያችን ዛሬ ቢዚ ነው። የስራ ፈጠራ ባለሙያ ሁሌም ስራ ይበዛበታል። ምን ልርዳሽ ቲቸር ሳራ? እርዳታ ማንን? አይ እርዳታና እኔ እንዴት ትረዳኛለህ? ምን መሰለህ ቶጃዬ፣ እኔ ዝም ብዬ ምርጡ ተከራያችን እንዴት ነው እሱ ኑሮ እንዴት ነው ልል ነው የመጣሁት። እሺ ቶጃዬ፣ ክፍሉ እንዴት ነው? ፋይናንስ ውስጥ ያው ቤቱ ጠባብ ነው፣ ኑሮም ውድ ነው። ፋይናንሱን ግን እየተጫወትንበት ነው። مش كل سنة يقلل بقعداتنا بنفس السرعة فاست እና መተህ ስለ ባንክ አጠቃቀም ስለ ገንዘብ አጠቃቀም እንዳስረዳህ እርዳታ ጠይቀህ ነበር። ይህ ዝም ብሎ በአይምሮዬ ሲመላለስ ነው ያደረው። ብታይ እንደው ይሄ ልጅ ይህን ሁሉ ገንዘብ ይዞ አጠቃቀሙን ሳቅ ገንዘቡን በትኖ ቢጨርሰውስ ብዬ ነፍሴ ጭንቅ ብታይ። ስለዚህ ጥበባዊ የብር አጠቃቀም ከኔ ያስፈልግሃል። ይዘንት ዘንቲት ግን እኮ ቲቸር ሳራ ትናንትና ባንክ ብሩን አስገባው ብለሽ መክረሽ ነበረ። ዛሬ በምክር ላይ እንደገና ምክር? አዎ ገብቶኛል። ሌላ የተሻለ ሀሳብ አለ። ብር በፈለክ ቁጥር የባንኩ ከምትንከራተት ለምን እዚሁ የራስ የግል ባንክ አከፍት? እኔ ደግሞ እንደ ቤተሰብ ልረዳ እችላለሁ። ኢንቨስት ለማድረግ እያሰብኩ ስለሆነ ለጊዜው አያስፈልገኝ። ብር ጥበቃ ይደረግለታል። እኔ እጠብቅልሃለሁ አልኩ። አንተ ምንም የሚያስጨንቅ ነገር የለም። ቲቸር ሳራ ምን ሆነሻል? ማለት ብድር ፈልግ ማ እኔ ብድር ካንተ እንዴት ደፋር ነህ? እባክህ ታዲያ ምን እያልሽ? ብርህ እኔ ጋር ይቀመጥ። አስበዋል? በየትኛውም ሰዓት የማይዘጋ ሲስተም የማይበላሽበት የግል የራስህ ባንክ ሲኖር አስበው እስኪ። ቲቸር ሳራ ብድር ፈልገሽ ነው አይደል? ብድር ማ እኔ ካንተ ጋር እንዴት ደፋር ነህ? እባክህ የስራ ሽርክና እያቀረብኩልህ። ቆይ ለእኔ ታዲያ ምን እጠቀማለሁ? እራት ነገ ማታ እኛ ጋር ድል ያለ ድግስ አለ። እንግዶች ይመጣሉ። ጨዋታውን ሙዚቃውን ትሆኛል። እዛ ላይ አንተ እንደ ንጉሥ ትሆናለህ። ዶሮ ወጥ አለ፣ ሁሉም ነገር አለ። ጮማው ትላለህ፣ ዳቦ ድፎ ዳቦ፣ ጠላው፣ ጠጁ፣ ምንም የሚቀር ነገር የለም። 2 እንቁላል 1 ታፋ ለእኔ ይደርሰኛል ማለት ነው። ዶሮ አለ እንቁላልና አለ ታፋ ይሰጣል። ስትምሱማ ታዲያ ግን ዋናው ቁም ነገር 2 እንቁላል ከሌለው ስምምነታችን ይፈርሳል። ተስማምቻለሁ ቶጃ፣ ተስማምቻለሁ። እመነኝ፣ በዚህ ውሳኔ ምንም አትጸጸት። ቆይ እኛ 3000 እሺ 2 እንቁላል 1 ታፋ። ተስማምቻለሁ። አመሰግናለሁ። እንደማትጸጸት እመነኝ ቶጃ። ባለፉት 7 ዓመታት በኢትዮጵያና በአሜሪካ የንግድ ተቋማት መካከል ትስስር በመፍጠር ሀሳቦችን ወደ ተግባር በመቀየር ከግል እስከ መንግስታት የዘለቁ ፕሮግራሞችን በማስተባበር ላይ እንገኛለን። ዓላማችን ትልቅ ለሚያልሙ ምቹ ሁኔታዎችን በመፍጠር በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ማስቻል ነው። ሜይ 15 2025 ስመጥር ስኬታማ የቢዝነስ ሰዎች በሚገኙበት በሁለተኛው ታላቅ የራት ፕሮግራም ላይ በመታደም ጠቃሚ ተሞክሮችን ይሰንቁ። የቢዝነስ ኔትወርክን ያስቡ። ውስን ቦታ ስላለን ቶሎ ይመዝገቡ። የኢትዮ አሜሪካ የንግድ ምክር ቤት። እንደተነጋገር አሁን ሰዓቱ ደርሷል። የሚመጡበት ች ሊመጡ ነው። መጡ መጡ። እንኳን ደህና መጣችሁ። ግቡ ግቡ ግቡ። አቤት እናንተ በሰዓቷ ከች ልጆች ግቡ።
ተረዳት ነው ተደርጓል። ምስራች በኩባ በኤክቶሎጂ 3ኛ ዲግሪ ነው መስራት ላይ ያለው። ወደዚህ ባለቤቴ ነው ባለቤቷን ነኝ። የምስራች ረዥም ጊዜ አይደለ? ታዲያ ገበያ እንዴት ነው ንግዱ? ገበያ ታሜ ይኸው እሱ ህይወቱ በሙሉ ስራ ላይ ስለሆነ ሰው ሁሉ እንደሱ ይመስሏል። ታሜ ሰው ሁሉ እንዳንተ አይደለም። በጣም ደስ ይላል። ምን አይነት ስራ ነው የምትሰራው? እኔ አስተዳዳሪ ኧረ እባካችሁ ራት ቀርቧል። ግቡ ልጆች፣ እዛ ጋር ወደዛ ልጆች እባክሽ ቤታችሁ እኮ ነው። ቤብንዬ ልጆቹ ተዋወቁ።